ከኋላ የምትመለከቱትን ቤት እኛ ገመችስ ብለን እንጠራዋለን። ለምን ገመችስ አላችሁት ካላችሁን ደግሞ በውስጡ 8 መኝታ ቤት፣ 5 መታጠቢያ ቤት እንዲሁም 2 ክሎዝድ እና ኦፕን ኪችኖችን አሉት። ከፈለጋችሁ አንድ ላይ ገብተን እንይ፣ ተከተሉ። እዚህ ጋር እንደምታዩት ሰፋ ያለ ሰፊ እንደፈለጋችሁ የሚያንቀሳቀስ ኮሪደር አለ። እንደገባን መጀመሪያ የምናገኘው ሳሎኑን ነው። ይሄው እንደምታዩት ፈረስ የሚያስጋልብ ሳሎን ነው ያለን። ይሄኛው ደግሞ ኦፕን ኪችን ነው። ያው እንግዲህ ቅድም እንደነገርኳችሁ ኪችናችን በዚህ ያበቃ። ትራዲሽናል የምንለው ወይም ክሎዝድ ኪችን አለ። የፈለጋችሁትን እቃ የምታስቀምጡበት ነው። ቀጣይ ደግሞ የምናገኘው የእንግዳ ክፍል ነው። እዚህ ጋር ደግሞ ከጎን የራሱ ባዝሩም አለው። እንግዳችሁ ሳይሳቀቅ እንደፈለገ የሚጠቀምበት ባዝሩም አለው የራሱ የመኝታ ቤቱ። በመቀጠል የምናገኘው የእንግዳ ማረፊያ ወይም የጸሎት ቤት እንደፈለጋችሁት ልትጠቀሙ ትችላላችሁ። እንደምታዩት ሰፋ ያለ ነው። ከጎን ደግሞ ኮመን ባዝሩም እናገኛለን። ቅድም እዛ ጋር ያሳየኋችሁ ያ ራሱን የቻለ የእንግዳ መኝታ ቤትና ባዝሩም ነው። ይሄ ደግሞ ኮመን ባዝሩም ናቸው። አሁን ደግሞ የቀሩትን እላይ ያሉትን ክፍሎች ነኝ። እላይ እንደወጣን በስተቀኝ በኩል ያለውን ክፍል መጀመሪያ እኔ ይሄ አንደኛው ከፈለጋችሁ የልጆች ማድረግ ትችላላችሁ፣ እንደፈለጋችሁ መጠቀም ትችላላችሁ። አንደኛው መኝታ ክፍላችን ነው። ቀጣይ የምናገኘው ደግሞ የሴቶች መኝታ ክፍል ብለን እንጠራዋለን። የራሱ የሆነ ፕራይቬሲዋን ጠብቃ ባዝሩም አለ። ቀጣይ ደግሞ የምናገኘው ምንድነው? ሌላኛው ቤድሩማችን ነው። ይሄኛው ከጎን ያለው ደግሞ ከፈለጋችሁ ጂም፣ ከፈለጋችሁ መኝታ ቤት ምርጫው ለእናንተ ትችላላችሁ። የፈለጋችሁትን ማድረግ ትችላላችሁ። ከዛ በዚሁ ትይዩ ደግሞ ምንድነው ባዝሩም አለ። ላይ ያለው ኮመን ባዝሩማችን እናገኘዋለን ማለት ነው። አሁን እያሳያችሁ ያለው ከላይ ያሉትን የቀሩንን ክፍሎችን ነው። ይሄን ሁሉ ሳሳያችሁ እርግጠኛ ነኝ ማስተር ቤድሩሙ የታለ ብላችሁ እየጠየቃችሁ ነው። ተከተሉ። እንደምታዩት ሳሎን የሚያክል ማስተር ቤድሩም፣ ሰፊ ማስተር ቤድሩም አለ። ይሄው እዚህ ጋር ደግሞ ሰፊ ባልከን ያለ ፊት ለፊት ከነዚህ ጎረቤቶቻችሁ ጋር እየተነጋገራችሁ ቁርስ መብላት ማውራት ትችላላችሁ። ቡና መጠራራትም ትችላላችሁ። የማስተር ቤድሩሙ ይሄኛው ክሎሴቱ ነው። ይሄኛው ደግሞ ባዝሩሙ ነው። ሰፊ ነው፣ በጣም ሰፊ ነው። ቀሪውንና የመጨረሻውን ክፍላችንን እናሳያችሁ። ይሄ የምታዩት ክፍል የቤተሰብ ፋሚሊ ሩም ይባላል። ያው እንደፈለጋችሁ እኛ እንደዛ ብለን ስለምንጠራው ነው። እናንተ እንደፈለጋችሁ ማድረግ ትችላላችሁ። ይሄ ክፍልም እንደምታዩት ሰፊ የሆነ ባልከን ያለው። በመጨረሻ ታች የሰራተኛ ክፍልና ላውንደሪ ሩም አለን። ወርደን እኔ ደግሞ እሱ እዚህ ጋር